አንቴኒ ልጅ ሞግዚት አልመስልም አስደነገጥከኝ እኮ አደራ እንግዲህ ልጅ አይቶ በህልሙ እንዳትመላለስ ለህልሙ ኃላፊነት እንወስዳለን ናገባ አይስቅም እንዴ ይሄማ በእርግጠኝነት ጥርስ የለው ልጅ አልስቅ ካለ አታስጨንቀው አሁን የጥናት ሰዓቱ ነው ምንድነው ለህፃን ልጅ እንደዚህ የተወሳሰበ ትምህርት እየጠበቁ እኮ ነው አስጠናኝ መጀመሪያ እኔ ላጥነው ካልገባን አስጠናሽ አልጨረሳችሁም እንዴ እስካሁን ያስረዳው ገብቷል አይደል አዎ በቃ ጨርሰናል አሁን የተረት ሰዓቱ በቃ ተረትም አለው ኮብልስቶኑን አነሳና ግንባሩ እኔ እኮ ተረትም ነግረን እንተኛ ነው የሚያስፈራ እኮ ነው እየነገርከኝ ያለው እትዬ በቃ አሰናብች ልጅሽን ከማሳቅ ይልቅ አሳቀቁ ራስን በጊዜ ማወቅ ጥሩ ነው እኔ እኮ የኢትዮጵያ ልጆች ሱፐር አፕ ሆንኩ መስሎኝ ደሞ እሱ ምንድነው በዘመነ መንገድ የተዘጋጀ የልጆች አፕሊኬሽን ነው ምን አለው ሁለገብ የተመጻ ዕውቀት ለበስ ጌሞች ጣፋጭ የሆኑ ምርጥ ያገርኛና የውጭ ታሪኮች የተመረጡ ፊልሞች እንዲሁም በርካታ ልዩ ፕሮግራሞችን ያካተተ ነው በጣም የሚደንቅ ነው ለዚህ ሁሉ አገልግሎት በወር 100 ብር ብቻ ነው ክፍያው ማሚ ስልክሽ ላይ አውርጄዋለሁ የዛሬ ልጆችማ ለዚህ ማን ብሏችሁ ምን አልክ የኢትዮጵያ ልጆች ሱፐር አፕን የሚጠቀሙ ልጆች በጣም ፈጣን ናቸው አሁን ወሬ አልፈልግም ደሞዜን ስጡ ምን ሰርተ በቃ እሺ የሚበላ ስጡ አድርሰናል የኢትዮጵያ ልጆች ሱፐር አፕ አሁኑኑ ከፕሌይ ስቶር አውርደው ልጆቹን ያንበሽብሿቸው